ሶላት መተው ማለት ከአላህ ጋር ያለን ግንኙነት እንደመበጠስ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ይብዛልኝ ውድ ቻናል ቤተሰቦቼ። ቤተሰብ የሚሆናችሁ ሰብስክራይብ በማድረግ ቤተሰብ የሚሆናችሁ ደግሞ ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ኮሜንት በማድረግ ፕሊስ አብራችሁኝ ቆዩ። ዛሬ በዚህ ቪዲዮ የምንማረው ስለ ሶላት ነው። ሶላት ለማንሰግድና ሶላትን ደግሞ አዘግይተን ለምንሰግድ ሰዎች ትልቅ መልእክት አለኝ። እስከ መጨረሻው አብራችሁ እንደምትቆዩ ተስፋ አለኝ። ሶላት ማለት ከአጽናፍ ዓለም ፈጣሪ ጋር የምናደርገው ቀጥታ ግንኙነት ነው። የቂያማ ቀን ሰው በመጀመሪያ የሚጠየቀው ስለ ሶላቱ መሆኑንና ሶላቱ ከተስተካከለ ስራው ሁሉ እንደሚስተካከል፣ ካልሆነ ግን ከከሳሪዎች ይሆናል። ሶላት የጭንቀት መውጫ እንጂ ሸክም አይደለም። ሶላት ትልቅ ነው። ሶላት ኑር ነው። ሶላት ከአላህ ሱብሓነሁ ወተዓላ ጋር የሚያገናኘን መስመር ነው። ሶላት የጀነት ቁልፍ ነው። አላሁ ሱብሓነሁ ወተዓላ በቁርአን ላይ ሱረቱል ጧሃ እንዲህ ይላል፣ ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ዶንከን ወነሕሹሩሁ የውመል ቂያመቲ አዕማ። ከግሳጼዮም የዞረ ሰው ለእርሱ ጠባብ ኑሮ አለው፣ በትንሣኤም ቀን እውር ሆኖ እንቀሰቅሰዋለን ይላል አላህ ሱብሓነሁ ወተዓላ። አንተ ሶላትን የተውክ ሆይ በአላህ ይሁንብኝ ትጸጸታለህ። አዎ ሶላትን በመተውህ በአላህ ይሁንብኝ ትጸጸታለህ። ወደ አላህም ተመለስ፣ ከክህደትም ውጣ ሞት ሳይመጣ። ዛሬ አላህ ሱብሓነሁ ወተዓላ በሰጠን ኒዕማ በሰጠን ጊዜ በወጣትነታችን የቂያማ ቀን እንጠየቃለን። አላሁ ሱብሓነሁ ወተዓላ በተከበረው ቁርአን ላይ ሱረቱን ኒሳ እንዲህ ይላል፣ ሶላት በምእመናን ላይ በጊዜያት የተወሰነች ግዴታ ናት። ሶላትን አላህ ሱብሓነሁ ወተዓላ ግዴታ አድርጎብናል። በተከበረው ቁርአን ላይ ሱረቱል ማዑን እንዲህ ይላል፣ ፈወይሉን ሊልሙሰሊን፣ ወየውላቸው ለነዛ ለሰጋዲዎች፣ አለዚነ ሁም ዐን ሶላቲሂም ሳሁን፣ ለእነዚያ እነርሱ ከስግደታቸው ዘንጊዎች ለሆኑት ሰጋጆች። አላህ ሱብሓነሁ ወተዓላ ማስጠንቀቂያ እየሰጠ ነው። ብዙዎቻችን ሶላታችንን አርፍደን እንሰግዳለን። ሶላታችንን ላይ እንዘነጋለን። ሶላታችንን ከልብ የማንሰግድ ችላ የምንል ሱብሓነላህ፣ ስንቶቻችንን ጊዜያችን አልባሌ ላይ የምናጠፋ። አላህ ያግራልን። አላህ መጨረሻችንን ያሳምርልን። በሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ሓፊዙ ዐለ ሶለዋቲ ወሶላቲል ውስጧ ወቁሙ ሊላሂ ቃኒቲን። በሶላቶች በተለይ በመካከለኛይቱም ሶላት ላይ ተጠባበቁ፣ ታዛዦችም ሆናችሁም ለአላህ ቆሙ ይላል። ሱብሓነላህ። ፈኢን ኺፍቱም ፈሪጃለን አው ሩክባና ፈኢዛ አሚንቱም ፈዝኩሩላህ ከማ ዐለመኩም ማ ለም ተኩኑ ተዕለሙን። ብትፈሩም እግረኞች ወይም ጋላቢዎች ሆናችሁ ስገዱ፣ ጸጥተኞችም በሆናችሁ ጊዜ ታውቁት ያልነበራችሁትን እንደ አሳወቃችሁ አላህን አውሱ ስገዱ ይላል አላህ ሱብሓነሁ ወተዓላ። በማንኛውም ቦታ ብንሆን እኛ መንገደኛም ብንሆን ካለንበት መስገድ እንደምንችል አላህ ሱብሓነሁ ወተዓላ ሶላትን ሁሉ እንዳገራልን ነው እየነገረን ያለው ማለት ነው። ሞት ሳይመጣ ከዚች ምድር የምንሰናበትበት ቀን ሳይቀርብ ለአላህ መገዛት አለብን። አላህን ማወቅ አለብን። ለአላህ መስገድ አለብን። ጥቅሙ ጉዳቱም ለራሳችን ነው። አላህ የወል ቂያማ መጀመሪያ የሚጠይቀን ሶላታችን ነው። ዛሬ እንጠይቃለን ባለን ኒዕማ ማለት ነው። እና ጊዜያችንን እንጠቀም፣ ሶላት ላይ ትኩረት እናደርግ። ሶላትን አንድ ሙስሊም ሶላት ካልሰገደ እሱ ሙስሊም የሚያስብለው ነገር ምንድን ነው? አንዱ እኮ ሙስሊም ማለት እኮ ያው ለአላህ መታዘዝ። አላህ ያግራልን፣ መጨረሻችን ያሳምርልን። ሶላትን ማሰግዱም ካላችሁ ሶላትን ስገዱ፣ ጊዜያችሁን ተጠቀሙ። አላህ እንፍራ፣ ለአላህ እንገዛ። እንዲሁም ደግሞ ሶላትን እያረፈዳችሁ የምትሰግዱም ቢሆን ደግሞ እናትም ቢሆንም አላህን ሱብሓነሁ ወተዓላ ልትፈሩ ይገባል። እንዳውም ለሰጋጆች አላህ ማስጠንቀቂያን የሰጠው ትልቅ ዛቻ ነው።
ስለዚህ አላህን ልንፈራ ይገባል። ዛሬ ዱንያ ላይ በዱንያ ነገር ቢዚ ነን። አሚሯችን ልባችን ቢዚ ነው። ዱንያ ላይ ነው ትኩረታችን። በቃ ገንዘብ ላይ ነው ትኩረታችን። ዛሬ ብዙዎቻችን በመስገብገብ አኺራችን የረሳን የዘነጋን ብዙ አለን። ለነፍሳችን ምንም ያልሰራን ዛሬ ነገ ሳንል ሳናቀው ሳንዘጋጅ ሳንነቃ ሞት ይመጣል። ያኔ ነው ሁሉን ነገር የምናስታውሰው። ያኔ ነው ራሳችንን በራሳችን የምንጸጸተው እና ለራሳችን ጥቅሙ እና የዛሬ ፕሮግራም ይሄን ይመስላል። ኢንሻአላህ ላይክ፣ ሼር፣ ኮሜንት እንደምታደርጉ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ እንደምታደርጉ ተስፋ አለኝ። ባላችሁበት ሰላማችሁ ይብዛል። ሰላም አለይኩም ወራህመቱላሂ ወበረካቱ።